ምንድነው ጊፍት ቦክስን ሁላችሁም ስለምታገኙት ክፈቷት ጊፍት ቦክስ ማለት የፕላትፎርሙ ኮይኖች ያሉበት ነው የፕላትፎርሙ ኮይኖች ያሉበት ኮይንን ቅድምን እናደርጋለን ብለናል ለጊፍት እንጠቀማለን ያንን ስናደርግ ሌብላችን ያርጋል ኤጀንት ኮይን ኮሚሽን እናገኛለን ለተለያዩ ነገሮች ኮይን እንጠቀማለን ብለናል ሶ ጊፍት ቦክስ ውስጥ ከ500 ኮይን ጀምሮ እስከ 5 ሚሊዮን የፖፖ ኮይኖች አሉ የፖፖ ሚኒመም የኮይን አማውንት ወይ ጊፍት ማድረግ የምንችለው የኮይን አማውንት 500 ነው ከ500 እስከ 5 ሚሊዮን አለ ስለዚህ ጊፍት ቦክስን ከፍተን ስንገባ ጊፍት የምትላለች ላኪ የምትላለች ቴስት የምትላለች ፈንስ ክለብ እና ከስተም ከነዚህ መሃል ላኪ ለብቻ ያዟት ሌሎቹ ምንድናቸው ያው የሆነ አማውንት ኮይን ለሰው የምንልክበት ነው አይደል የሆነ አማውንት ኮይን ለሰው የምንልክበት ነው ከ500 እስከ 5 ሚሊዮን አለ ሶ ስትልኩ ግን ምንድነው የሚሆነው 30% ተቀንሶ ፖይንት ሆኖ ነው ፖይንት ውስጥ አራይቭ የሚያደርገው ስለዚህ ከ500 እስከ 5 ሚሊዮን አለ ብያችኋለሁ ትንሽ ስክሮል አርጋችሁ ወደታች ብትወርዱ ጊፍት ውስጥ ትንሽ ስክሮል አርጋችሁ ወደታች ብትወርዱ 50000 እና 88000 ውስጥ 50000 ኮይን እና 88000 ኮይን ውስጥ ምን ታገኛላችሁ ፋየርወርክ የሚል ጽሑፍ ይኖራል ፋየርወርክ የሚል ኮይኖች አሉ 50000 እና 88000 ኮይን እዚህ ፕላትፎርም ላይ ጊፍት ሳይሆኑ ፋየርወርክ የሚል ጽሑፍ ካላቸው ጊፍት ሳይሆኑ ምንድናቸው ጊፍት ሳይሆኑ ፋየርወርክ ናቸው 50000 እና 88000 ጊፍት ሳይሆኑ ፋየርወርክ ናቸው ስለዚህ ፋየርወርክ ምንድነው ፋየርወርክ የማስተዋወቂያ ኮይን ማለት ነው ፋየርወርክ የማስተዋወቂያ ኮይን እዛች ጋር ፋየርወርክ የምትለዋ ኮይን ለሰዎች ጊፍት የምናደርግበትና 30% ተቀንሶ ሰዎች ጋር የሚገባው ሳይሆን የማስተዋወቂያ ኮይን ነው ለምሳሌ እዚህ ጋር ትንሽ ብትጠብቁ ፋየርወርክ ይሄው ገባ ጌት ዩር ኮይን የሚል ፋየርወርክ ኖቲፊኬሽን ገባለን ይሄን ፋየርወርክ አሁን መቅዲ የለቀቀችው ለምን አስባ ነው አንደኛ ቤቷን ፕሮሞት ለማድረግ ቤቷን ማስተዋወቂያ ፕላትፎርሙ እንዲሰራላት በዛ ሰዓት ምን ይሆናል ትላንት የነበራችሁ አይታችኋል የኔ ላይ ብላይ በጣም ብዙ ሺህ ሰው ጆይን ሲያደርግ ነበር ወደ 3000 ሰው ምናምን ቤቷ በአንዴ ቫይራል ይሆና እችን ማስተዋወቂያ ተከትለው የሚመጡ ብዙ ሰዎች አሉ ጌት ዩር ኮይን ማስተዋወቂያ ራሱ እችን ማስተዋወቂያ ተከትለው ከየሰው ላይ እዛች ልጅ ቤት ይሰባሰባሉ ስለዚህ በዛ ሰዓት ቤቷ ምን ይሆናል በጣም ብዙ ሰው ስለሚኖር ቫይራል ይወጣል ማለት ነው ስለዚህ ፋየርወርክ ማለት ቤታችን ላይ ማስተዋወቂያ ለማሰራት የምንለቀው ኮይን ነው እና ጊፍት ለሰዎች ሲሰጡ በደንብ መጠንቀቅ አለባችሁ ፋየርወርክ ምትል ካለች ያችን ነካችሁ ማለት ለሰው አይደርስለትም 50000 እና 88000 ኮይን ውስጥ ፋየርወርክ የምትላለች ስለዚህ ፋየርወርክን ተከትላችሁ ስትሄዱ ምንድነው የሚገጥማችሁ እዛ ጋር 60 ሰከንድ ስትጠብቁ እዛ ላይ በስትሪም ላይ 60 ሰከንድ ስትጠብቁ ያቺ ርችት ትፈነዳለች ሪችቱ ይተኮሳል በዛ መሃል እዛ ጋር ላሉ ሰዎች ኮይኑ ይከፋፈላል የ50000 ኮይን ይከፋፈላል የ50000 ኮይን ሲከፋፈል የሆኑ ሰዎች ያገኛሉ የሆኑ ሰዎች ያጣሉ ለምሳሌ 3000 ሰው ተከትሎ ሄዶ 50000 ኮይን 40 20 30 ሆና የምትከፋፈለው ለጥቂት ሰዎች ነው 200 100 ሆኖ የሚከፋፈለው ለጥቂት ሰዎች ነው ከነዛ መሃል ደግሞ ቅድሚያ የሚሰጣቸው ሰዎችም አሉ ቅድሚያ የሚሰጣቸው ሰዎች አሉ እነማን ናቸው ቅድሚያ የሚሰጣቸው ቪአይፒ የሆኑ ሰዎች እዚህ ፕላትፎርም ላይ ቪአይፒ የሆኑ ሰዎች በፋየርወርክ ተከትለው ሲሄዱ የማስተዋወቂያ ኮይኗን ለመውሰድ ሲሄዱ ቅድሚያ ይሰጣቸው